ያንዳንዱ ውርስ ለኔ መመለስ አለበት። ሶዛ እንደፈለገ ያገር ውርስ ወርሶ ተቀምጧል። እኔ እዚህ በችግርና በረሃብ እቆራመጣለሁ። የማማረገውን ነገር አሳየዋለሁ። ውርሱን እኮ ተናዛ ነው የሞተችው ለሱ። ምን ይላል ይሄ? ቱስ ቷሳ ማረገውን አንተ ልትነግረኝ ነው? ተከተለኝ። ማረገውን ያውቃል። ይመጣልሻል አታስቢ። ሽንኩርትም ሙጫ ናት ያለች። ችግር የለም መጀመሪያ እንዲሆን ዘንድ ትመጣ ይመጣል አታስቢ። በል ክንዴና እስኪ ናማ ምንድን ነው? እንደው አጫጭኔ ብዬ ነበር። አለም እንዴት ነው? እንዴት ነው? ሰላም ነው? ሰላም ነው ወይ? ለምን ነው? ደህና ነው ወይ? እቺን አጫጭኔ ብዬ ወደ ገበያ ልሄድ። ገበያ ልትሄድ? እስቲ ወሸባ አድርጋት እስቲ እንዴት ነው? ሽሮን በርበሬዋን ይዛ ትመጣ ነው? እንደው ሽንኩርቱን አልቋን ዘይቱን ብላለች። ተባረክ። ይቅና ቸር ይመልስህ። አሜን በል። ተባረክ ብሩኩን። አሜን። አረክ ንሽማ ጋቢውን አቀብኝ። ተውሽ ነይ ደህና የረሳሁት ነገር ቡኑን አደራ እንዳትረሳብኝ። ሌላው ይቅርብኝ። አረ ቡኒ አርግሽ። አያ ምን አለኝ? ይመጣልሻል። በል ደህና አልበል። አይ እኔ ነገር ድስቱንም ረሳሁት እንዴ። አረ ነይሽ ጠን ያላየው ጉድ ጠን ያላየው ጉድ ረገደላ ጠን ያላየው ጉድ ናበል ሰራት ሰራት ወጣ ተረበገባሽ። ደህና አድርገሽ ሰራት ተረበገባሽ። እውነት ብርቁ በጀነት በላ እውነት ገና ምን አይተሽ እዚህ የበለጠ ገና በባለቤትሽና በዘርሽም ይደርስብሽ። ደህና አድርገሽ ሰራት እናውጣ።
ዝገውና ያልጅ ተደ ነቅተህ ጠብቅና እሺ ሸግጠው በሩ ከታችኛ ትንሽ ቆየት ብለን እንመጣለን። አደራ ነቅተህ ጠብቅ። እሺ እሺ ኑ አይ እውነት ብርቁ ያንተን ነገር አይ ደህና ዋላችሁ። ምን ባዶ ቤቱን ጥላ ሄዳ እንደው ባዶ ቤት ጥላ ድስቱን ሁላ ሳረው አይደል እንደው ቆም ጸንይ ረግድ ጫን ያላየው ጉድ መጥቼልሻለሁ። አላወቀኝም ለካ ማለት ነው። ረግ ልጆቼ እንደው እናት አባት ያቆያችሁ ንብረት ተካፍላችሁ ተስማምታችሁ እንደመብላት ምንድነው እንደዚህ ሀገር የገነነ ጸብ ምን ይሰራላችኋል? እና እንግዳ ሀገር የሚያውቀው ነው እንግዲህ የታያችሁ አባቶች የአንድ የእናትና የአባት ልጆች ሆነን ተቀምጠን ውርሱን ጠቅሉ ወስዶ እኔ በችግርና በረሃብ ልቆራመጥ ምንድነው የምትሉኝ እናንተ? ልጆቼ እንደው እንደዚህ እኮ አልነበረም። እናንተ ሁለት ወንድማማች ናችሁ እኮ ተስማምታችሁ አንተ ትብስ እየተባባላችሁ እየተረዳዳችሁ ብትኖሩ አይቻልም? እንደዚህ አሁን ሀገር እንደዚህ ሆኖ ሀገር እስከበስቡ ድረስ በጣም ይከብዳል እኮ በጣም እንደው እስኪ አባቶች ታያችሁ እንደው ዛሬማ እኮ ደግሞ ጭራሽ ብሎ በገንዛ ሚስቴ እኮ ነው የመጣብኝ። እናንተ ወንድማማች ሆናችሁ አንተ ትብስ ሆናችሁ አብራችሁ ተቻችላችሁ መስራት ማድረግ እየቻላችሁ
ኢንታል ዱላ ኢንታል እርግጫ እንደው ምን ያደርግላችኋል? እና እንግዳ እኔ በመከራ መሰቃየት አለብኝ? ምንድነው የምትሉኝ አባቶች? አዘው እንግዲህ የምትሉኝን እኔ እቀበላለሁ። ነገር ግን እኔን የሚጎዳ ነገር ከሆነ አንዳችም ፍንቅጭ አልልም። ሌላ ነገርም ሊገጥመው ይችላል። አይ ቀስ በል አንተም ቀስ በል ምንድነው ኢንታል እንግዲህ መቼም የገዛ ስጋን ቆርጣ አጥለው ይሄማ ጥሩ ነበር። የኔ ማሳ እንደሚታወቀው አዝመራ ባዝመራ ነው። እንኳን ለገንዛ ወንድሜ አይደለም ለቀየው ሰው የሚሆን ነው። እንደው እሱ አሻፈረኝ እያለ ነው እንጂ በማይመጣም ይመጣብኝ። እውነት ነው። እንግዲህ አባቶች እንዳሉት ከሆነ ተስማምታችሁ ብሉ ወይ እሱም እንግዲህ ተስማምተን እኩል አርሰን እኩል እንብላ ካለ እኔ ምን ገዱኝ? እሱ አይደለም የያዘኝ። እውነት ነው። በቃ በዚህ መንገድ ተስማምታችሁ ለመኖር ሞክሩ። እሺ ይስማሙ። ሲጀመር መስማማት ነው የሚሻለው። በሉ እንግዲህ እናት አባት ባቆየን ይግባል ይቅር ተባባሉና ሽምግልናችንን እንጨርስ። አዎ ያው እንግዲህ እኔ ወንድሜ ሳላውቅም አውቄም ቢሆን በድዬሃለሁ። እንግዲህ ማረኝ ይባል። ትክክል። እስኪ አጨብጭቡ። አንቺንም በድሽ እንዳልበለው እሰይ አቤት ተባረኩ ግቡ ነው። አሜን። እግዚአብሔር ያርቁን ደግሞ የእውነት ያርገው። አሜን። ሳሚውን ያሳምረው። ተባረኩ። ኧረ በለው መጋኝ What?